ጋይስ ሁለት ቪዲዮዎችን አታች አድርጌያለሁ። በዚህ በኩል ዶናልድ ትራምፕ የዛሬ 40 ዓመት አንዲት ባርባራ ዋልተር ከምትባል አሜሪካ ጋዜጠኛ ጋር ስለ ኢራን ያደረጉት ቃለ ምልልስ የያዘ ሲሆን በዚህ ጋር ፖስት ያደረኩት ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የ35 ዓመት ዕድሜ ክልል እያሉ ስለ ኢራን ያወሩትን ነገር ያካተተ ቪዲዮ ነው ማለት ነው። እንግዲህ ሁለት ቪዲዮዎችን የያዙትን ኮንቴንት አጠር አድርጌ ለመናገር እሞክራለሁ። የመጀመሪያው ቪዲዮ ላይ የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዛሬ 40 ዓመት በፊት ኢራንን ተቆጣጥረን በዛው እግረ መንገዳችንን የኢራንን ኦይል መያዝ አለብን፣ ይህም ደግሞ ለሀገራችን አሜሪካ ትርፍ ይሰጣታል ሲሉ በግልጽ የተናገሩበት ቪዲዮ ነው። በዚህ ቪዲዮ ላይ እንግዲህ ዋሽንግተን ፖስት ተመርኩዞ እንዳለው ከ40 ዓመት በኋላ ህልማቸውን እውን ያደረጉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው ይላቸዋል። ባርባራ ዋልተር ቃለ መጠይቅ ባደረገችበት በዚህ ቪዲዮ ላይ ከ40 ዓመት በፊት ማለት ነው ዶናልድ ትራምፕ የአሜሪካው ፕሬዝዳንት ስለ ካርግ አይስላንድ ተናግረዋል። ካርግ አይስላንድን መቆጣጠር አሜሪካ ይገባታል፣ የኢራንንም የነዳጅ ሀብት ተቆጣጥራ ለራሷ ማድረግ አለባት ሲሉ ይደመጣል። ሁለተኛው ቪዲዮ በአያቶላ ራሆላ ሆሚኒ ዘመን የተደረገ ሲሆን አያቶላ ራሆላ ሆሚኒ በጂሚ ካርተር አሜሪካን በሚመሩበት ዘመን የኢራን ፕሬዝዳንት የኢራን ሱፕሪም ሊደር ሲሆኑ በወቅቱ ኢራንና አሜሪካ ጥሩ ግንኙነት የነበራቸው ጊዜ ነበር። በዚህ ወቅት አያቶላ አሊ ሆሚኒ አሁን በእስራኤልና በዩናይትድ ስቴትስ ኦፍ አሜሪካ ጥምር ኃይል የተገደሉ ማለት ነው መፈንቅለ መንግስት በማድረጋቸው የተነሳ በሱፕሪም ሊደሩ ላይ አያቶላ ራሆላ ሆሚኒ በአሜሪካ ኤምባሲ ውስጥ ጥገኝነት በመጠየቃቸው የተነሳ ያንን ጥገኝነት አሜሪካ በማስተናገዷ በወቅቱ የኢራን መሪዎች ወይም ሊደሮች አያቶላ አሊ ሆሚኒን ጨምሮ አሜሪካ ውስጥ የሚሰሩ የአሜሪካን አምባሳደርን ጨምሮ ከ50 በላይ የሚቆጠሩ አሜሪካውያንን በማገታቸው የተነሳ ነው እንግዲህ ዶናልድ ትራምፕ በ35 ዓመታቸው ኢራንን መውጋት ነበረብን የሚል ቁጭት ያዘለ ቃለ መጠይቅ ያደረጉት ማለት ነው። እንግዲህ በአሜሪካና በኢራን መካከል የነበረው እገታ በቀላሉ ሊጠናቀቅ አልቻለም። በወቅቱ የአሜሪካ ፕሬዝዳንት የነበሩት ጂሚ ካርተር ከኢራናውያን ጋር ጥሩ ግንኙነት ስላልነበራቸው በድርድሩ ወቅት ኢራን ያገተቻቸውን አሜሪካውያን እንዲለቁ አሜሪካ ብትጠይቅም ኢራናውያን ግን ታጋች አሜሪካውያንን ሳይለቁ ቀርተዋል። አሜሪካውያኖች የተለቀቁት በሮናልድ ሬገን ዘመን ነው ማለት ነው። ሮናልድ ሬገን ከጂሚ ካርተር በኋላ አሜሪካ ውስጥ